So መልእክቴ ምን መሰላችሁ? ይሄንን ጋዛ ጋር የገዛነው እንደዚህ ሲያበላሹ ጨማምረን እዛው ስለመክተት ነው። ልጆቻችሁን አትቀጡም እንጂ ኒጃን ካንዳትሉ በጣም ነው የምንቀጣው። ቤቴ ብዙ ጊዜ እንደዚህ አይደለም፣ ግን ልጆች ይበትናሉ። በቃ አይምሯቸው በትኖ ብትንትንትን አድርጎ መማር ነው የሚፈልገው። they do this እና ያው እኛም እንደወላጅ እናደዳለን፣ እንቀጣለን። yes እዚህ ጋር የቶይ ሩም አለላቸው። ከዛ ውስጥ ያወጣሉ፣ እዚህ ያደርጋሉ። እዚህ ጋር ደግሞ መጽሐፍ መማሪያ ምናምን ነው ያላቸው። እነሱ እዛ ውስጥ ይገባሉ። ከዛ ውስጥ አውጥታ ሴቷ ናት፣ ወንዱ ውስጥ ጨዋ ነው፣ እሱ ዝም ብሎ ያያታል፣ እሷ ተገለባብጣለች። so this is my life. okay so አሁን ትራሶቹን አነሳስቼ ነው ሳሎን ቤቴ ደግሞ they do በቃ everything ያወጣሉ። በቃ ይሄ ቤት ትናንትና ወዲያ ብታዩት ጽድት ያለ ነው። ትናንትና እንትናሉ። ይሄኛውን ደግሞ ባለ አጽድቶ አሳምሮት ነበር። so every ትራስ እታችን ነው ደግሞ እዚህ ጋር አሁን በቃ give up አደረኩት። ትራሶቼ they have to go. that's it, I'm done because አይምሮዬን እየተፈታተኑት ነው ራሴ የገዛኋቸው ትራሶች. and I have to go in a bag. so look guys, look all this. so I mean there's nothing የሚደረገው ነገር አይደለም. this mess Venu Kian Venu yeah or just Venu just Venu ይሄ ሁሉ ገለባብጠሽ እና ምንድነው ይሄ ሁሉ ምን እንደሚደረገው? it's time to clean up. okay, put all the books in here. ልጆችን ስርዓት በጣም ነው ማስተምራቸው። አብረውኝ ነው የሚያጸዱት። ከዛ ቶያቸውን ከታተን ስንጨርስ እነሱን አስተኝቼ ቤቴን ወለወልኩ፣ አጸዳሁኝ። ስርዓት ማስተማር ልጅን ግድ ነው፣ ግን ደግሞ ሪያሊቲው ይሄ ነው። ያበላሻሉ ልጆች። ቤታችሁ ይቆሽሽ ብላለች አያቴ። ቤታችሁ ይቆሽሽ ወገኖቼ።